መቃብርህን እየዞረ አምላከ ቅዱስ ይምርሃነ ክርስቶስ ሆይ ማረኝ ብሎ አንድ አቡነ ዘበሰማያት ወይም አንድ አባታችን ሆይ ደግሞ የተማጸነኝን ኃጢአቱን ይቅር እለዋለሁ። ዕለቱን እንደተጠመቀ ሕፃንም ከኃጢአት አነጻዋለሁ። እኔ ያልፈቀድኩለት ሰው ወደ መቃብርህ መጥቶ ሊሳለም አይችልም። መታሰቢያህን የሚያደርግ የዘላለም ክብርን አጎናጽፈዋለሁ ብሎ ጌታችን ቃል የገባለት። እስከ ቅርብ ጊዜ ድረስ ሰዎች መቃብሩን እየዞሩ ይምርሃነ ፍታኝ ሲሉ እግዚአብሔር ይፍታ የሚል ድምጽ ከመቃብሩ ይወጣ የነበረ፣ ለ40 ዓመታት ከሚስቱ ጋር ድንግልናቸውን ጠብቀው የኖሩ፣ ሰማያዊ ህብስትና ጽዋ ከሰማይ እየወረደለት ሕዝቡን ቀድሶ ያቆርብ የነበረ ኢትዮጵያዊ ካህን ወንጉስ ቅዱስ ይምርሃነ ክርስቶስ ዛሬ ጥቅምት 19 ቀን ያረፈበት ዓመታዊ መታሰቢያ በዓሉ ነው። ዳግመኛም ከመቃብራቸው እንደ ምንጭ ውሃ በሚፈልቀው የአፈር እምነታቸውና በጠበላቸው ከካንሰር፣ ከኩላሊት፣ በአጠቃላይ ከውስጥ ደዌና ከቁስል የሚፈውሱ ስምህን የጠራውን መታሰቢያህን ያደረገውን ልጁን በስምህ የሰየመውን ገዳምህን የተሳለመውን ዜና ገድልህን የሰማውን እስከ 7 ትውልድ ድረስ እምርልሃለሁ ብሎ ጌታችን ቃል የገባላቸው ወና በሆነው በገዳመ ወናያት ለ50 ዓመታት የተጋደሉ እንኳን ለሰው ልጆች ለእንስሳት የሚራሩ ታላቁ ኢትዮጵያዊ ጻድቅ ብርሃነ ዓለም አቡነ ሐራ ድንግል ዛሬ ጥቅምት 19 ቀን የተወለዱበት ዓመታዊ መታሰቢያ በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ይምርሃነ ክርስቶስና በአቡነ ሐራ ድንግል ጸሎት ይማረን ይቆየን።